ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የ7ኛ ክላስ ICT ዩኒት 5 ሪቪው ኤክሰርሳይዝን እንሰራለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ጀምሩት። ተማሪዎች ለብዙ ሰዎች አልጎሪዝሙ ሸገስት እንዲያደርግልኝ ወይንም ሪኮመንድድ እንዲያደርግልኝ ማለት ነው። እንደዚሁም ደግሞ ዩኒት 5ን ፓርት 1 ፓርት 2 የምትፈልጉት ከሆነ በአጠቃላይ ኮርሱን ዘርሮት ስላለ ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። እዛ ላይ ገብታችሁ መመልከት ነው። መጀመሪያ ላይ የምንመለከተው ትሩ ፎልስ ነው። ትክክል የሆነውን ትሩ እንላለን፣ ትክክል ያልሆነውን ደግሞ ፎልስ እንላለን ማለት ነው። ኩዌስችን ነምበር 1 ላይ ስንመጣ ኢት ኢዝ ኖት ማንዳቶሪ ቱ አንፕለግ ፓወር ኬብል ፍሮም ሜን ፓወር አውትሌት ዲዩሪንግ ክሊኒንግ ኮምፒውተር ይለናል። ጥያቄውን ለማለት ፈልጎ ነው። ግዴታ አይደለም ኮምፒውተራችን በምናጸዳበት ሰዓት ቻርጅ ያደረግነው ኮምፒውተራችን ቻርጁን መንቀል ግዴታ አይደለም የሚለን ኖ ግዴታ ነው። ስለዚህ መልሳችን የሚሆነው ፎልስ ነው ማለት ነው። ምክንያቱ ደግሞ የኮምፒውተራችን ኢንተርናል ፓርቱን ያበላሽብን ሊያቃጥልብን ስለሚችል ማለት ነው። ኩዌስችን ነምበር 2 ላይ ደግሞ ስንመጣ ፓስዋርድ ኢዝ ዋን ኦፍ ዘ ኮምፒውተር ሴኩሪቲ ቴክኒክ ቱ ፕሮቴክት ኮምፒውተር ፍሮም አንኦቶራይዝድ ዩዘር ይለናል። ጥያቄው ምን ለማለት ፈልጎ መሰላችሁ? ፓስዋርድ ብለን የምንጠራው አንደኛው የኮምፒውተር ሴኩሪቲ ወይም ኮምፒውተር ደህንነታችን ለመጠበቅ የምንጠቀምበት መንገድ ነው። ምን ያደርግልናል? እሱም እንዲሁም ያልተፈቀደላቸው ሰዎች ኮምፒውተራችን ውስጥ ያሉትን መረጃዎች እንዲያዩ ለማድረግ እንጠቀምበታለን የሚለን መልሳችን ጥሩ ነው የሚሆነው። ለምሳሌ እናንተ ስልካችሁ ላይ በፓስዋርድ እንደምትቆልፉት ፓስዋርድ የማያውቀው ሰው ሊገባ አይችልም አይደለ? ስለዚህ ያን በማድረግ ኮምፒውተራችሁን ሴኩሪቲ ወይም ኮምፒውተራችሁን ደህንነት መጠበቅ ትችላላችሁ ማለት ነው። ፓርቱ ላይ ስንመጣ ምርጫ ነው። ትክክል የሆነውን መልስ እንመርጣለን ማለት ነው። ተማሪዎች ኩዌስችን ነምበር 1 ላይ ስንመጣ which one of the following is true about ኮምፒውተር ሴኩሪቲ ይለናል። ወይም ስለ ኮምፒውተር ደህንነት ትክክል የሆነው የትኛው ነው? ከጤንነት አንጻር ሊሆን ይችላል፣ ብቻ ከተለያየ አንጻር የትኛው ነው ትክክል? ስለ ኮምፒውተር ሴኩሪቲ ማለት ይለናል is the process of safeguarding computer from unauthorized access ይለናል። ሴኩሪቲ ወይም ደህንነት ብለን የምንጠራው አንድ ኮምፒውተራችንን አክሰስ ማድረግ የሌለበት ሰው አክሰስ እንዳያደርግ መከላከል መጠበቅ ነው ይለናል። ይሄ ጥሩ ነው፣ ትክክል ነው የሚሆነው ይሄኛው። ክሊኒንግ ኮምፒውተር ኢምፕሩቭ the performance of ኮምፒውተር ይለናል። ኮምፒውተራችንን ማጽዳት በየጊዜው ሪጉላርሊ ማጽዳታችን የኮምፒውተራችን ደህንነት ወይም ፐርፎርማንስ በስነስርዓቱ ፐርፎርም እንዲሰራ ያግዘናል ወይም ኢምፕሩቭ ያደርግልናል የሚላል። ትክክል ነው። ይሄ ራሱ ከሴኩሪቲ አንጻር ነው ጥሩ ነው የሚሆነው። ቱ ክሊን ዘ ኮምፒውተር ዊ ሹድ ተርን ኦፍ ኢትስ ፈርስት ይለናል። ኮምፒውተራችንን ስናጸዳ መጀመሪያ ተርን ኦፍ ማድረግ እንዳለብን ወይም ሸትዳውን ማድረግ እንዳለብን ፓወሩን ኦፍ ማድረግ እንዳለብን ነው የሚለን። ስለዚህ ይሄም ትክክል ነው። መልሳችን ዲኦል ነው የሚሆነው። ለምን መሰላችሁ? ኮምፒውተር ሴኩሪቲ ስንል በፓስዋርድ መቆለፍ ምናምን ብቻ አይደለም። የኮምፒውተሩን ደህንነቱንም ራሱ ኢቭን መጠበቅ ከሱም አንጻር መመልከት ይኖርብናል ማለት ነው። ስለዚህ መልሳችን ዲኦል ነው የሚሆነው። ኩዌስችን ነምበር 2 ላይ ስንመጣ which one of the following is the safety sign around the computer ላብራቶሪ ይለናል። ኮምፒውተር ላብራቶሪ አካባቢ ሲኬዱ ሴፍቲ ሳይን እና ሃዛርዶች አሉ አይደለም? የተለያዩ አሉ። ስለዚህ ከነሱ መካከል የሆነ የትኛው ነው የሚለን ኖ ስሞኪንግ አለ፣ ጥሩ ነው። ኤሌክትሪካል ሃዛርዶች አሉ፣ ፈርስት ኤድ አለ። ስለዚህ መልሳችን ዲ ነው። ሁሎችም የሴፍቲ ሳይን ምልክቶች ናቸው ማለት ነው። ኩዌስችን ነምበር 3 ላይ ስንመጣ ዩዘር አካውንት ዛት አለው ኤቭሪዋን ቱ ዩዝ ኮምፒውተር ዊዛውት ሪኮግናይዚንግ ዘ ዩዘር ኢዝ ይለናል። ለምሳሌ ዊንዶ ፕሬስም ላይ አይተነዋል መጽሐፋችን ላይ ማለት ነው። ኖቱ ላይ መመልከት ትችላላችሁ፣ ወይንም ሊሰሩላችሁ ቪዲዮ ላይ ያለ ዩኒት 5 ራሱ ላይ ማለት ነው። እና 3 ታይፕስ ኦፍ ዩዘር አካውንቶች አሉ። አንደኛው አድሚኒስትሬተር ነው፣ ከዛ ገስት አለ፣ ከዛ ስታንዳርድ አለ ማለት ነው። ገስት ላይ ስንመጣ ምንድነው ማንኛውም ዩዘር ተጠቃሚ ይገባና መጠቀም ይችላል። ያን ዩዘር ግን ማን እንደሆነ ወይም በስም መስጠት ስለማንችል ወይም ስም ሳንሰጥ ስለሆነ የምንጠቀምበት ሰው እንደዚህ አይነት ዩዘር አካውንት ታይፕ ገስት ይባላል ማለት ነው። ወይም ገስት አካውንት ነው። መልሳችን ቢ ይሆናል ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ which one of the following is an example of complex password ወይንም strong password የትኛው ነው የሚለን ከሰጠን ውስጥ ሰው ትክክለኛው ቢ ነው የሚሆነው። ለምን መሰላችሁ? ፓስዋርድ ክሬት ስታደርጉ ለኢሜይላችሁ ሊሆን ይችላል፣ ለኮምፒውተራችሁ ሊሆን ይችላል፣ ማለት ኢቭን ለስልካችሁ ሊሆን ይችላል። ስትሮንግ ፓስዋርድ ማድረግ አለባቸው። ስትሮንግ ፓስዋርድ ደግሞ በምንለው ምንድነው ቁጥሮች አሉበት፣ ከዛ ደግሞ ምን አለ አልፋቤቲክ ኦርደሮች ሚንስ ካፒታል ሌተር ስሞል ሌተር አለ። እንደዚሁም ደግሞ ሲምቦሎች ወይንም ካራክተር አት ምልክት መንሰላል ምልክት እነኝህን በአጠቃላይ የያዘ እንደዚህ አይነት ፓስዋርድ ምን ተብሎ ይጠራል ማለት ነው? ኮምፕሌክስ ፓስዋርድ ወይንም ስትሮንግ ፓስዋርድ ተብሎ ይጠራል። መልሳችን ቢ ነው የሚሆነው። ኩዌስችን ነምበር 5 ላይ ስንመጣ ደግሞ ተርኒንግ ኦፍ ኮምፒውተር when we finish working on it is called ይላል። ኮምፒውተራችንን መዝጋት ወይም ስራችንን
ጨርሰን ኮምፒውተራችንን መዝጋት ምን ተብሎ ይጠራል? ሸት ዳውን ተብሎ ይጠራል አይደለ? መልሳችን ሲ ነው የሚሆነው። ፓርት 3 ላይ ደግሞ ስንመጣ ብላንክ ስፔስ ነው። ትክክል የሆነው መልስ እናስቀምጣለን። ኩዌስችን ነምበር 1 ላይ ዩዘር አካውንት ዛት ኮንትሮል ዘ ሆል ኮምፒውተር ሲስተም ኢዝ ኮልድ። የሁሉንም የኮምፒውተር ሲስተማችንን ኮንትሮል የሚያደርግ የዩዘር አካውንት ታይፓችን ማን ነው? አድሚኒስትሬተር አካውንት ይሆናል ማለት ነው። ኩዌስችን ነምበር 2 ላይ ደግሞ ስንመጣ ብላንክ አር ሲምቦል ነው። ዲስፕሌይድ ቱ ሾው ዳንጀር ኤሪያ ኢን ኤንድ አራውንድ ዘ ኮምፒውተር ላቦራቶሪ ቱ አለርት ስቱደንት ይላል። ላቦራቶሪ አካባቢ፣ ኮምፒውተር ላብ ክላስ አካባቢ የተለያዩ ሴፍቲ ሳይኖች አሉ። ይህ ነገር ዳንጀር ነው፣ ዳንጀር ኤሪያ ነው፣ ስለዚህ ተጠንቀቁ የሚለውን ነገር ለማመልከት የምንጠቀምበት ሴፍቲ ሳይን ኤንድ ሃዛርድ ተብሎ ይጠራል ማለት ነው። መልሳችን ኩዌስችን ነምበር 3 ላይ ስንመጣ ብላንክ አክት አስ አን ኢንሱሌተር ዛት ፕሪቬንት አየር ፍሮም ሰርኩሌቲንግ ኦቨር ኦር ስሮ ዘ ኮምፖነንት ኤንድ ዚስ ካን ኬዝ ኦቨር ሂቲንግ ይለናል ማለት ነው። እዚ ጋር ምን መሰላችሁ? ደስት ወይም አቧራ ወይም ቆሻሻ ምን አለ መሰላችሁ? ኮምፒውተራችን ላይ ያሉትን ኮምፒውተራችን ፋኑ አለ አይደል? እሱን አቧራ እንትን ይልበታል ለው ላይ ያርፍና ኢንሱሌተር ወይም ይሸፍነዋል ማለት ነው። በዛን ሰዓት ፋኑ በሚሽከረከርበት ሰዓት ወይም ኤሌክትሪክ ኢኩዊፕመንቶቹ ልንጠቀም በምንሞክርበት ሰዓት በስነ ስርዓቱ እንዲንቀሳቀስ አያደርገውም። ያ ደግሞ ኮምፒውተራችን ላይ ወይም የተለያዩ ኤሌክትሪካል ኢኩዊፕመንቶች ላይ ከመጠን በላይ ሙቀት እንዲከሰት ያደርጋል። ስለዚህ መልሳችን ይሄ ደስት ነው የሚሆነው ወይም አቧራ ነው የሚሆነው ማለት ነው። ሌላኛው ፓርት 4 ላይ ስንመጣ ዲስከሽን ጥያቄ ወይንም ሲምፕል አንሰሮች ናቸው። ስለዚህ እነኝህንም ሰርችላችኋለሁ። ቴሌግራም ቻናሌ ላይ አታች አደርግላችኋለሁ ሁሉንም መልስ ማለት ነው። ኩዌስችን ነምበር 1 እስከ ኩዌስችን ነምበር 4 እንደዚሁም ደግሞ ትሩ ፎልስንም ሁሉንም ባንድ ላይ አታች አደርግላችኋለሁ። እዚህ ጋር እንደምትመለከቱ ያው ሰርችዋለሁ፣ እዛ ላይ መመልከት ትችላላችሁ ማለት ነው። ቴሌግራም ቻናሌ ሊንኩ ዩዘር ኔሚ @ጂጂኤም አካዳሚ ነው። ስለዚህ እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። እንደዚሁም ሌሎችንም ኮርሶች ማግኘት ትችላላችሁ። ቴሌግራም ላይ የተለያዩ ጥያቄዎችንም ሼር ስለማድረጋችሁ ቴሌግራም ቻናሌን ጆይን አድርጉ ተማሪዎች። እንደዚሁም ቴሌግራም ቻናል ሊንኩን ዲስክሪፕሽን ቦክስ ላይ ወይም መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ከዛ ላይ ዳውንሎድ ማድረግ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ይመቻችሁ። ጉድባይ